ኢትዮጵያ በታሪኳ ብዙ የፖለቲካ ሽኩቻዎች የጦርነት ዘመናትንና የስልጣን ትግሎችን አሳልፋለች። ነገር ግን የሰሜን ኢትዮጵያ ጉዳይ ከብዙ ነገሮች ጋር ተያይዞ በጣም ውስብስብ ሆኗል። ህወሓት፣ ፋኖና ኤርትራ በተለያዩ ወቅቶች በኢትዮጵያ ፖለቲካ የደህንነት ጉዳይ ውስጥ ትልቅ ሚና የተጫወቱ ኃይሎች ናቸው። ግን የእነዚህ ኃይሎች ግጭት ወይም መገናኘት ለኢትዮጵያ ምን አይነት ዋጋ ሊያስከፍል ይችላል? ህወሓት ወይም የትግራይ ነጻነት ግንባር በ1970ዎቹ የተመሰረተ የፖለቲካ ድርጅት ነው። በደርግ መንግስት ዘመን የትጥቅ ትግል ጀመረ። ከሌሎች ተቃዋሚ ኃይሎች ጋር በመተባበር በ1983 ዓ.ም የደርግ መንግስት እንዲወድቅ አደረገ። ከ1991 ጀምሮ በኢትዮጵያ የፖለቲካ ስርዓት ውስጥ ዋና ተጽዕኖ ፈጣሪ ሆነ። ነገር ግን ከ2018 በኋላ በፌዴራል መንግስትና በህወሓት መካከል ያለው ውጥረት ጨመረ። ይህም በ2020 ወደ ከባድ ጦርነት ተቀየረ። ፋኖ የሚለው ስም በኢትዮጵያ የቆየ ታሪክ ስም ነው። በቅርብ ዘመን ግን በአማራ ክልል የተነሱ የታጠቁ ቡድኖችን ለመግለጽ ተጠቅመዋል። የፋኖ ደጋፊዎች የአማራ ህዝብ ደህንነትና መብት ለመጠበቅ እንደተነሱ ይገልጻሉ። ተቃዋሚዎቻቸው ግን የታጠቀ የፖለቲካ ኃይል በመሆኑ ለሀገር መረጋጋት ስጋት እንደሆኑ ይናገራሉ። ኢትዮጵያና ኤርትራ የተወሳሰበ ታሪክ ግንኙነት አላቸው። ከኤርትራ ነጻነት በኋላ በ1998 የድንበር ጦርነት ተካሄደ። ይህ ጦርነት በሁለቱም ሀገራት ላይ ትልቅ ጉዳት አሳደረ። በትግራይ ጦርነት ወቅት የኤርትራ ሚና በብዙ ወገኖች ተነስቷል። ኤርትራ ግን ለደህንነቷ ጉዳይ እንደምትንቀሳቀስ ትገልጻለች። የሶስቱ ኃይሎች ግንኙነት ምን ሊያመጣ ይችላል? ከነዚህ ኃይሎች በአንድ የግጭት መስመር ላይ ቢገናኙ ተጽዕኖ በኢትዮጵያ ላይ ከባድ ሊሆን ይችላል። የሰው ህይወት ዋጋ ጦርነት ለመጀመሪያ የሚያጠቃው ህዝብን ነው። ሰዎች ሊሞቱ፣ ሊፈናቀሉና ህይወታቸው ሊበተን ይችላል። ኢኮኖሚ ጉዳት ጦርነት የንግድ እንቅስቃሴን፣ ግብርናንና ኢንቨስትመንትን ያዳክማል። የሀገር ውስጥ መከፋፈል የተራዘመ ግጭት በህዝቦች መካከል ያለው እምነት ሊጎዳ ይችላል። የውጭ ኃይሎች ጣልቃ ገብነት የክልሉ ግጭት ሲጨምር ሌሎች ሀገራት በፖለቲካ ደህንነት ጉዳዮች ሊገቡ ይችላሉ። በመጨረሻም የኢትዮጵያ የቅርብ ጊዜ ታሪክ የሚያሳየን አንድ ትልቅ እውነት አለ። በሀገር ውስጥ የሚነሳ የፖለቲካ ግጭት ከጊዜ በኋላ የሁሉንም ህዝብ ህይወት ይነካል። ህወሓት፣ ፋኖና ኤርትራ የተለያዩ ታሪካዊ መነሻዎች፣ ፍላጎቶችና የፖለቲካ አቋሞች ያላቸው ኃይሎች ናቸው። ነገር ግን በመካከላቸው የሚፈጠር ግጭት ወይም የኃይል ፍልሚያ ዋጋውን የሚከፍለው በአብዛኛው ተራው ህዝብ ነው። ጦርነት የሚያመጣው የሰው ህይወት መጥፋት ብቻ አይደለም፣ ትውልድን ያዳክማል፣ ቤተሰቦችን ይበተናል፣ ልጆችን ከትምህርት ያስቀራል፣ ኢኮኖሚን ያዳክማል እና ሀገርን ወደ ኋላ ያስቀራል። ኢትዮጵያ እንደ ትልቅ ሀገር የምትፈልገው ዘላቂ ሰላም፣ ፍትህ እና የሁለቱ ዜጎች እኩል መብት መከበር ነው። የፖለቲካ ልዩነቶች በጠመንጃ ሳይሆን በውይይት በህጋዊ መንገድ መፍታት የሀገርን ወደፊት ሊያስጠብቅ ይችላል። ምክንያቱም የትኛውም ወገን ቢያሸንፍ እንኳ ሀገር ከተዳከመች የሁለቱ ኪሳራ ይሆናል። እውነተኛ ድል የሚመጣው አንዱ ሌላኛውን ሲያሸንፍ ሳይሆን ህዝብ በሰላም በደህንነትና በድገት መኖር ሲችል ነው። የኢትዮጵያ ቀጣይ ታሪክ የሚጻፈው በጦር ሜዳ ብቻ ሳይሆን በሰላም ግንባታ፣ በመተማመንና በህዝብ አንድነት ነው።